አሜሪካን ቻሌንጅ የሚያደርጉ እነማን መጡ? ቻይናና ራሽያ። እንድታውቁት የሚያስፈልገው ነገር ቻይናና ራሽያ አሜሪካን ተቃወሙ ማለት ለዓለም ይጠቅማሉ ማለት አይደለም። እኔ ብዙዎቻችሁ ደጋግሜ የምነግራችሁ ራሽያ የክርስቲያኑ ዓለም ተወካይ፣ ለክርስቲያኑ ዓለም ምትራራ፣ ፑቲን የክርስትና በተለይ ኦርቶዶክስ ጠበቃ አድርጋችሁ የምትወስዱ ሰዎች ማሳዘን አይደለም። ሳያችሁ በጣም ያሳፍረኛል። እናንተን አይደለም እንዲሁ ይሄ ተማረ የምትሉት ሰው ማለት ነው። አዎ ለጊዜው በመጨነቅ ምክንያት እሱ ኦርቶዶክስን ከአንገቱም ቢሆን እያከበረ ስለሚታይ ኦኬ። ግን ነገሩ እንደሱ አይደለም። ታውቃላችሁ ራሽያ ውስጥ ክርስትና ሊጠፋ ትንሽ እንደቀረ 100 ሚሊዮን ኦርቶዶክስ አለ ይባላል አይደል? ከዛ ውስጥ በትክክል ሃይማኖቱ የሚገባው ምናልባት 6 ወይ 8% ብቻ ነው። ሌላው በሙሉ የለም። ለምን ይመስላችኋል? እሱ በዚያ በሶሻሊዝምና በኮሙኒዝም ዘመን በነ ጆሴፍ ስታሊን በነ ቭላዲሚር ሌኒን በዛ ሶቪየት ዩኒየን በምትባልበትና ክርስቲያኖች በሚጨፈጨፉበት ዘመን ጆሴፍ ስታሊን ከ20 እስከ 25 ሚሊዮን ሲገድል አብዛኛው ኦርቶዶክስ ነው፣ የራሽያ ኦርቶዶክስ ነው። በዛ ዘመን ያልጠፋና ያልተዳከመ ክርስትና እንዴት ባለፉት 30 ዓመታት ተዳከመ? ራሽያ ውስጥ እንዴት? እስኪ ንገሩኝ። ፑቲን እንደዚህ እያደረገ ከምትለው አንጻር ስታስቡ እንዴት ተዳከመ? ስለ ፍትሃዊነት ከሆነ ዩክሬን ላይ እያደረገ ያለውን ጦርነት እናድላ ከተባለ ወደሱ ማድላታችን አይቀርም እና ሰዎች እኔ በነገራችሁ ላይ የሚያስገርመኝ ነገር ዝም ብላችኋል በሎጂክ አስቡት። አሁን ሰሞኑን ምናልባት ዛሬ እስራኤል ላሉ ወገኖቻችን ትንሽ እንጸልይላቸው። ያችን ቅድስት ሀገር ለመርገጥ እኛ ብንፈልግም እንኳ ሁላችን ለመሳለም ብንሻም አገሪቱ ግን እሳት ናት። ሰርቶ የሚገኝ ዶላር ይኖራል፣ ግን እሳት ናት። አሁን ሰሞኑን ኢራን ላይ ጥቃት ለመፈጸም ዝግጅት ያልቋል ተብሏል አይደል? መርከቦቹ ቀርበዋል እና ዛሬ አሜሪካን ውስጥ የሚገኘው እስራኤል ውስጥ የሚገኘው የአሜሪካን ኤምባሲ አምባሳደሩ አሜሪካን በሙሉ ከእስራኤል ውጡ ሳይረፍድባችሁ የሚል የውስጥ ሜሞሪ ወይም ማስታወሻ ልኮላችሁ ያቻፈት ልካወጣለች። ቢፎር ኢትስ ቱ ሌት ዩ ሃቭ ቱ ኢቫኩዌት የምትል ቁራጭ ደብዳቤ ነው። ለምን ቢባል ኢራን እዛ ስትነካ አጸፋውን ወደ ማን ነው የምትልክ? ወደ እስራኤል ነው። እንድታውቁት የሚያስፈልገው ነገር ኢትዮጵያ ውስጥ የምታያቸው ችግሮች አሉ፣ ፖለቲካሊ ችግሮች ውስጥ የፈለቁ ይመስላችኋል? አይደለም ብዙዎቹ። ምክንያቱም ዩክሬን እንደዛ የሆነችበት ምክንያት ምንድን ነው? ያለችበት ቦታ እኮ ነው። ጂኦፖለቲክስ የሚባል ታውቃላችሁ? የኢራን ችግር ምንድን ነው? አሁን ቀጣዩ ደግሞ ታይዋን ነች። እነዚያኞቹ ሀገራት ግን ጭንቅላት ያለው ፖለቲከኛ የላቸውም ብለን ሁሉ እንድናስብ ያደርገናል። ለምን ቢባል ለገዛ ህዝባቸው መጨፍጨፍ ያን ያክል እና ፖለቲካውን ንግተው ስንት ሰዓት ሆነ? ንግተው